ባይቢት ፊዚካል ማስተር ካርድ መስጠት ጀምሯል። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ የባይቢት ፊዚካል ማስተር ካርድ እንዴት እንደምናወጣ የምንመለከት ይሆናል። እንደሚታወቀው እንግዲህ ከዚህ ቀደም ሲል ባይቢት የቨርቹዋል ማስተር ካርድ መስጠት እንደጀመረ እና ብዙዎቻችን ያንን ቨርቹዋል ካርድ አውጥተን የተለያዩ ግብይቶችን ስንፈጽምበት እንደነበር ይታወቃል። አሁን ደግሞ ባይቢት የፊዚካል ማስተር ካርድ ስለጀመረ እንዴት የፊዚካል ማስተር ካርዱን ማውጣት እንደምንችል በዚህ ቪዲዮ ሙሉ ለሙሉ የምንመለከት ይሆናል። ወደ ቪዲዮ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ላይክ አድርጋችሁ እንዲጀምሩ፣ በቪዲዮ መጨረሻ ደግሞ የሚኖራችሁን ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ እንድታስቀምጡልኝ እጠይቃችኋለሁ። ወደ ቪዲዮ እንለፍ። እንግዲህ እንደሚታወቀው የባይቢት ማስተር ካርድ ባይቢት ቨርቹዋል ማስተር ካርድ ከለቀቀ ትንሽ ቆየት ብሏል። ብዙዎቻችንም አውጥተን ከአሊኤክስፕረስ ከሺን እቃዎችን ስናስመጣበት የተለያዩ ኦንላይን ፔመንቶችን ስንከፍልበት ቆይተናል። አሁን ደግሞ ይህንን ቨርቹዋል ስንጠቀምበት የነበረውን ካርድ ፊዚካሊ ከዚህ በፊት ቪዲዮ እንደሰራሁላችሁ እንደ ፔኒር ማስተር ካርድ ፊዚካሊ እንዲላክልን የምንፈልግ ከሆነ ሌላ ኦፕሽን መጥቶልናል ማለት ነው። እሱም የባይቢት ፊዚካል ማስተር ካርድ አለ። እሱም ማስተር ካርድ እንዴት ኦርደር እንደምናደርግ በዚህ ቪዲዮ ሙሉ ለሙሉ የምንመለከት ይሆናል ማለት ነው። ስለዚህ ወደ ስልኬ ሊድና ወደ ባይቢት አፕሊኬሽን እንሄዳለን። ስክሪኑን ከጎን አድርጌ አሳያችኋለሁ። ቀጥታ የምናደርገው የባይቢት አፕሊኬሽናችንን እንከፍታለን። ባይቢት እንግዲህ ከዚህ በፊት አላችሁ ብዬ አስባለሁ። ባይቢት ከዚህ በፊት ከሌላችሁ እና የባይቢት ማስተር ካርድ ያላወጣችሁ ሰዎች ከዚህ በፊት የሰራላችሁ ቪዲዮ ስላለ እሱን ገብታችሁ መመልከት ትችላላችሁ። ስለዚህ ምንድን ነው የምናደርገው? ባይቢት የሚለውን አንድ ጊዜ እነካዋለን። አፕሊኬሽናችን ውስጥ እንገባለን። ወደ አፕሊኬሽናችን ስንገባ ግዴታ እንግዲህ አካውንታችን ቬሪፋይ መሆን አለበት። እንደዚሁም ደግሞ ካርድ ማውጣት አለብን። ስለዚህ ምን እናደርጋለን? ከዚህ በፊት ያወጣነው ካርድ ስላለ ወደ ኦፕሽናችን ካርድ ወደምትለው ኦፕሽን እንገባለን። እዚህ ጋር እንደምትመለከቱት ካርድ የምትለው ኦፕሽን አለች። ካርድ የምትለው ኦፕሽን አለች እዚች ጋር። እቺን ካርድ የምትለውን ኦፕሽን አንድ ጊዜ እነካታለን። ካርድ የምትለውን ኦፕሽን ከነካን በኋላ እንግዲህ እኔ ከዚህ በፊት የቨርቹዋል ካርዱን ስላዘዝኩና ስለነበረ ያመጣልኛል። እናንተ ቨርቹዋል ካርዱን ካላዘዛችሁ ቨርቹዋል ካርድ አፕላይ እንድታደርጉ ኦፕሽን ያመጣላችኋል። የቨርቹዋል ካርዱን ግን ለሞላችሁ ሰዎች እዚህ ጋር እንደምትመለከቱት አፕሊኬሽን ፎር ፊዚካል ባይቢት ካርድስ አር ናው ኦፕን የሚል ኦፕሽን አለ። ከስር እንደምትመለከቱት አፕላይ ናው ይለናል። እንደምትመለከቱት አፕላይ ናው የሚል ኦፕሽን እናገኛል ማለት ነው። ስለዚህ እሱን ኦፕሽን አንድ ጊዜ እንነካዋለን። አፕላይ ናው ስንለው እንደምትመለከቱት ባይቢት የራሱ የሆነ የፊዚካል ማስተር ካርድ አገልግሎት መስጠት ጀምሯል። ከላይ እንደምትመለከቱት እዚህ ጋር ዲቴይል የሚል አለ። ሙሉ ገብታችሁ ስለ ፊዚካል ካርዱ መመልከት ትችላላችሁ። ይህን ፊዚካል ማስተር ካርድ ለማዘዝ የባይቢት ፊዚካል ማስተር ካርድ ከዚህ በፊት የፔነር ፊዚካል ማስተር ካርድ አዘን እንዳመጣን ሁሉ ይህን ማስተር ካርድ ደግሞ ለማዘዝ እንደምትመለከቱት ኮንፈርም ዩር አፕሊኬሽን ኢንፎርሜሽን ይለናል። ስማችንን ሙሉ ስም አስገብቷል። አድሬሳችንን ማስገባት አለብን። ስለዚህ አድሬሳችንን ሴት እንለዋለን። ሴት ካልነው በኋላ እዚህ ጋር ካንትሪ ላይ የምኖርበት ሀገር ያው ኢትዮጵያ ውስጥ ነን ብዙዎቻችን የምንኖረው። ከኢትዮጵያ ውጭ ያላችሁ ሰዎች የምትኖሩበትን ሀገር እንጽፋለን። ስለዚህ እኛ ኢትዮጵያ ስለምንሆን ኢትዮጵያ ብለን እንጽፋለን። ከዛ ኦፕሽናል የሆኑ ነገሮችን መዝለል ትችላላችሁ። እንደዚሁም ደግሞ እዚህ ላይ የምታስገቡት ከዚህ በፊት አድሬሳችሁን ቬሪፋይ ስታደርጉ ያስገባችሁትን ኢንፎርሜሽን ነው ማስገባት ያለባችሁ። ስትሬት ላይን ይለናል። ስለዚህ አሁን ዝም ብለን አዲስ አበባ እንለዋለን። ስትሬት ላይን ቱ ኦፕሽን አለው። ሲቲያችን አዲስ አበባ ብለን እንጽፋለን። ከላይ ስትሬት ላይን ላይ አዲስ አበባ ኮማ እናደርግና ኮልፌ ቀራኒዮ ብለን እንጽፋለን። አዲስ አበባ ሲቲ ፖስታል ኮድ የምናስገባው የምንኖርበትን ከተማ ዚፕ ኮድ እናስገባለን ማለት ነው። ፖስታል ኮዳችሁ ስንት እንደሆነ የማታውቁት ከሆነ የከተማችሁን ፖስታል ኮድ ስንት እንደሆነ የማታውቁት ከሆነ ኮመንት ስራ አስቀምጡልኝ። የምትኖሩበትን ከተማ የሁላችሁንም እመልስላችኋለሁ ማለት ነው። ስለዚህ አሁን የአዲስ አበባ ስላለው የአዲስ አበባ ባይ ዲፎልት 1000 ነው። 1000 ያስገባሉ ማለት ነው። ሰሌክት ካንትሪ ልናል። ለስልክ ቁጥር እዚህ ጋር የምናደርጋለን የኛ 251 ስለሚጀምር 251 ብለን እንጽፋለን። ኢትዮጵያ ያመጣልናል።
ስልክ ቁጥራችን እናስገባለን። ስልክ ቁጥር ስናስገባ ከ9 ጀምረን ነው ማስገባት ያለብን። ስለዚህ 9 ብለን ስልክ ቁጥራችን እናስገባለን። ስልክ ቁጥራችንን ካስገባን በኋላ ኢዲት ሪዝን ይልናል። እዚህ ጋር ሪዝን እናስገባለን። ሪዝኑ ምን እንለዋለን? ቱ ኦርደር የባይቢት ፊዚካል ማስተር ካርድ ብለን እንጽፋለን። ዝም ብለን ፊዚካል ካርድ ብንለው ራሱ ያመጣል። ኮንፈርም የምትለዋ ኦፕሽን ኦን ትሆናለች ማለት ነው። ስለዚህ ፊዚካል ካርድ ብለን እንጽፋለን። ደን ኮንፈርም እንለዋለን። አሁን ኮንፈርም ካለው በኋላ ከስር እንደምትመለከቱት ዴሊቨሪ ፊ አለው። ዴሊቨሪ ፊው $29.99 ነው። ኦልሞስት $30 ማለት ነው። በዲኤችኤል $30 የዴሊቨሪ ፊ እንከፍላለን። አፕላይ የሚለውን አንድ ጊዜ ብንነካው እንደዚህ ኮንፈርም ሺፒንግ አድሬስ ይለናል። ሺፒንግ አድሬሳችንን አሁን ያመጣልን ይሞላልናል። ከዛ ስልክ ቁጥራችንን ያሳይናል። እሱም ኮንፈርም ስንለው እንድንከፍል ይጠይቀናል። ስለዚህ ይህን ስቴፕ በመጠቀም ሙሉ ለሙሉ የባይቢት ፊዚካል ማስተር ካርድ ማስመጣት እንችላለን ማለት ነው። በዚህ ቪዲዮ ምናልባት ግር ያላችሁ ነገር ወይም ደግሞ ስቴፑን ስትሞሉ አልሰራ ካላችሁ ኮሜንት ስራ አስቀምጡልኝ፣ ወይ በቀጣይ ቪዲዮ ሙሉን አብራርቼ እኔ ኦርደር እያደረግኩ አሳያችኋለሁ። ይህ ቪዲዮ ብዙዎቻችሁን ይጠቅማል ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።